በዛሬ ቪዲዮአችን ዝምታ ያለውን ታላቅ ኃይል እንመለከታለን። እናም ውድ ቤተሰቦች ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን አትዘንጉ። እንዲሁም አገር ውስጥ ከሆናችሁ ደግሞ VPN አብርታችሁ በመመልከት አጋርነታችሁን አሳዩኝ እያልኩኝ በቀጥታ ወደ ጉዳያችን እንለፍ። የዝምታ ኃይል በግል ህይወትም ሆነ በማህበራዊ ግንኙነት ውስጥ ትልቅ ቦታ አለው። ብዙ ጊዜ መናገር እንደ ጥንካሬ ቢታይም በተገቢ ቦታ ዝምታን መምረጥ ግን ከዛ በላይ የሆነ ጥልቅ ጥበብና ኃይል አለው። ስለሆነም ከዚህ በመቀጠል አራት ዋና ዋናዎቹን የዝምታ ኃይል ጥቅሞች እንመልከት። አንደኛ፣ ለማስተዋልና ለውሳኔ ጥራት። የአእምሮ ዝምታ የአእምሮን ውጥረት በመቀነስ ነገሮችን በተረጋጋና ግልጽ በሆነ መንገድ ለመመልከት ይረዳል። ከመናገራችሁ በፊት በዝምታ ውስጥ ሆናችሁ ማሰባችሁ በኋላ ላይ የሚቆጩበትን የቃላት ስህተት እንዳትሰሩ ያደርጋችኋል። ሁለተኛ፣ ውጤታማ ለሆነ ግንኙነት ወይም ኮሚኒኬሽን። ዝምታ የሌሎችን ስሜትና ሐሳብ በጥልቀት ለመረዳት ጥሩ አዳማጭ ሰው የመሆንን በር ይከፍታል። በመሆኑም ሰዎች ደግሞ በደንብ የሚያደምጣቸውን ሰዎች ያከብራሉ። ሁል ጊዜ የምናገር ሰው የምናገረው ነገር በቀላሉ ሊሰለች ይችላል። በተቃራኒው ግን ብዙ ጊዜ ዝም የሚሉ ሰዎች ሐሳብ በሚሰነዝሩበት ጊዜ ሁሉም ሰው በትኩረት ያደምጣቸዋል። ሶስተኛ፣ ለውስጣዊ ሰላምና ለአእምሮ ጤና። ከውጪ ዓለም ጫጫታ ርቆ በዝምታ ጊዜ ማሳለፍ ከራስ ጋር ለመነጋገርና ውስጣዊ ማንነትን ለመመርመር ያስችላል። ሳይንሳዊ ጥናቶች እንደሚያሳዩት በቀን ውስጥ ጥቂት ደቂቃዎችን በዝምታ ማሳለፍ የደም ግፊትንና የጭንቀትን ስሜት በእጅጉ ይቀንሳል። አራተኛ፣ በማህበራዊና በስራ አካባቢ ግጭትን ያስወግዳል። በአስቸጋሪና በቁጣ ስሜት ውስጥ ሆኖ ምላሽ ከመስጠት ይልቅ ዝምታን መምረጥ ሊፈጥር የሚችለውን ትልቅ ጸብ ያበርዳል። ታላላቅ መሪዎችና ጥበበኞች ከመናገራቸው በፊት ሁኔታዎችን በዝምታ የመታዘብና የማጥናት ከፍተኛ ክህሎት አላቸው። በጠቅላላው ዝምታ ማለት አለማወቅ ወይም መሸነፍ ሳይሆን ራስን የመግዛትና የውስጣዊ ጥንካሬ መገለጫ ድንቅ መሳሪያ ነው። በዝምታ ጸጥ ብላችሁ ስትቀመጡና ስትታዘቡ በውስጣችሁና በውጫችሁ ምን እየሆነ እንዳለ ታያላችሁ። እናንተ ልክ እንደ ታዛቢ ናችሁ። ትጠብቃላችሁ፣ የሚከናወነውንም ነገር በአርምሞ ትከታተላላችሁ። በመጨረሻም ሁሉም ነገር መጥቶ እንደሚሄድ ትረዳላችሁ። እናም ለነገሮች ፈጣን ምላሽ ባለመስጠት ውስጥ ትልቅ ኃይል እንዳለ ትረዳላችሁ። ብዙም ጊዜ ካያችሁ ወንዞች፣ ውቅያኖሶች እንዲሁም ሰማይ በችኮላ አይናወጥም። በተፈጥሮ ውስጥ በጣም ኃያል የሆኑት ነገሮች ፈጣን ምላሽ አይሰጡም። ጠንካራና ረጋ ያሉ ሆነው ይቆያሉ። እናንተም ጥልቅ የሆነ የመታዘብ ችሎታ ስላላችሁ ታላቅ ኃይል ይኖራችኋል። አንዳንድ ጊዜ ግን ይህንን ታላቅ ኃይል ትረሱና በስሜት ትነዳላችሁ። ፈጣን ምላሽና ግልም እርምጃዎችን መውሰድ በሚያበረታታ ዓለም ውስጥ ምላሽ አለመስጠትን መምረጥ ትልቅ የጥንካሬና ጥበብ ተግባር ነው ማለት ነው። ያበሳጫችሁ ወይም ያስቆጣችሁ ነገር የተከሰተበትን ጊዜ እስቲ ላፍታ አስቡት። የሆነ ሰው የሚጎዳ ቃል ተናግሯችሁ ወይም ተስፋ የሚያስቆርጥ ነገር አድርጎባችሁ ሊሆን ይችላል። በዛች ቅጽበት ምርጫችን መሆን ያለበት ወዲያው ስሜቱ ላይ ተመርኩዘን ምላሽ ከመስጠት መቆጠብ አለብን። ወይም ደግሞ አንድ እርምጃ ወደ ኋላ አፈግፍጋችሁ ከመመለሳችሁ በፊት ለማሰብ የተወሰነ ክፍተት ለራሳችሁ ልትሰጡ ትችላላችሁ። በዚህ ሰዓት በሚፈጠረው ነገርና እኛ ለመመለስ ከምንመርጠው መንገድ መካከል ያለው ክፍተት ነፃነታችሁ የሚገኝበት ቦታ ነው። እንዴት ምላሽ መስጠት እንደምንፈልግ በንቃት ለመወሰን ኃይል የምናገኝበት ቦታ እዚህ ጋር ነው። ቪክቶር ኢ ፍራንክል የተባለ ጠቢብ ሰው በአንድ ወቅት እንደተናገረው በዚህ ክፍተት ውስጥ የእኛ እድገት እና ደስታ አለ። ቆም ብለን ለማሰብና ለማሰላሰል ጊዜ መውሰድ የማይፈልግ
የማይፈለግ መጥፎ ውጤት የሚያመሩ መጥፎ ድርጊቶችን ለማስወገድ እንችላለን። ምላሽ አለመስጠት ማለት እየሆነ ያለውን ነገር ችላ በሉት ወይም ስሜታችሁን ጨቁኑት ማለት አይደለም። ይህ ማለት ግን በአሉታዊነት ውስጥ ላለመዘፈቅ ወይም ለጎጂ አዙሪት ላለመጋለጥ ትመርጣላችሁ ማለት ነው እንጂ። በክስተቱና በምትሰጡት ምላሽ መካከል ርቀት በመፍጠር በግልጽ ማሰብና ዓላማ ባለው መንገድ መንቀሳቀስ ትችላላችሁ። በስሜት ተገፋፍተን ፈጣን ምላሽ ካልሰጠን ሊያጠምዱን ከሚችሉ አሉታዊ ልማዶች ነፃ እንሆናለን። ግንኙነቶቻችንን ሊያበላሹ የሚችሉ ጎጂ ነገሮችን ከመናገር እንቆጠባለን። እንዲሁም ፈጽመው ለመሄድ ያላሰብንባቸው መንገዶች ውስጥ እንዳንገባ ራሳችንን እንጠብቃለን። ይልቁንም በገዛ ሕይወታችን ላይ ቁጥጥር ይኖረናል። ውስጣዊ ሰላማችንን እንጠብቃለን። ፈጣን ምላሽ አለመስጠት ያለው ኃይል አሉታዊነትና የግጭት መስፋፋትን የማስቆም ታላቅ ችሎታ ነው። ትናንሽ አለመግባባቶችና የግል ቅያሜዎች እንድንረታ ያደርገናል። ደህንነታችንና ደስታችን ለጊዜያዊ እርካታ ተብሎ ሊሰዋ የማይገባው እጅግ ውድ ነገር መሆኑን እንድንገነዘብ ያደርገናል። ሌላው ትልቁ ነገር ምላሽ አለመስጠትን በመምረጥ የስሜታችንን ጌታ እንሆናለን። እንደ ትዕግስት፣ መረዳትና ርህራሄ ያሉ ባህሪያትን በእጅጉ እናዳብራለን። ጤናማ ግንኙነቶችን ለመገንባትና ለግል እድገት በጣሙን አስፈላጊ ናቸው። ይቅርታና መተሳሰብ የሚበለጽጉበትን አካባቢም እንፈጥራለን። ይህም ለራሳችንም ሆነ ለሌሎች በዙሪያችን ላሉት የተሻለ ሁኔታን ይፈጥራል። እውነተኛ ኃይል የሚወጣው በቀልን ከመፈለግ ወይም ሌሎችን ከመጉዳት አይደለም። ተንኮል ወይም ትንኮሳ ሲደርስብህ እንኳን ተረጋግቶና ራስን ሰብስቦ ከመቆየት ነው እንጂ። እውነተኛ ኃይል ፈታኝ በሆነ ሁኔታዎች ውስጥ እንኳን ደግነትንና መረዳትን ከመምረጥ ይመጣል። በተጨማሪም ምን አስፈላጊ እንደሆነ ከመገንዘብና አስፈላጊ ያልሆነውን ነገር ከመተው ይመጣል። ስለዚህ ወዳጆቼ ሆይ ፈጣን ምላሽ ያለመስጠት ኃይልን ተቀበሉት። ትዕግስትን፣ ራስን መግዛትንና ከዚህ ዓለም ሁካታ በላይ ከፍ የማለት ጥንካሬን በዝምታ አሳድጉ። ይህን በማድረጋችሁ ሌሎችም እንዲሁ እንዲያደርጉ ታነሳሳላችሁ። በጋራም ቢሆን የበለጠ ሰላማዊና ተስማሚ የሆነ ህይወት መፍጠር ትችላላችሁ። ውድ ቤተሰቦቼ ስለተከታተላችሁኝ አመሰግናለሁ። ሐሳባችሁን በኮሜንት ሳጥን ውስጥ አስቀምጡልኝ። በቀጣይ በሌላ ሐሳብ እመለሳለሁ። እስከዛው ቸር ጊዜ ይሁንላችሁ።